እንዲሁም ደግሞ አገልግሎት መስጫዎች ያስፈልጉናል። ስለዚህ ሼዱ ሲቋቋም ወይም ሲዋቀር ወይም ሲሰራ ሼድ ውስጥ የሚያስፈልጉ አስፈላጊ ነገሮች አሉ። መብራት ለምሳሌ አንዱ ሊሆን ይችላል። መብራት የሚያስፈልገው አይነት የቢዝነስ አይነት ከሆነ ማለት ነው። ስለዚህ ይህንን መሟላት ውሃ ዋና አስፈላጊ ስለሆነ እዛ አካባቢ ውሃ ሊኖር ይችላል። እንግዲህ ውሃ ስንል የግዴታ የቧንቧ ውሃ ብቻ ሊሆን አይችልም። የጉድጓድ ውሃ ሊሆን ይችላል፣ የወንዝ ውሃ ሊሆን ይችላል፣ የምንጭ ውሃ ሊሆን ይችላል። ሌላም የውሃ ምንጭ ወይም ደግሞ ከቆርቆሮ አሸንዳ ላይ ወይም ኩሬ ሊሆን ይችላል። ስለዚህ የውሃ ምንጭ ሊኖረን ይችላል። አስተማማኝ የሆነ የውሃ ምንጭ እዛ አካባቢ ሊኖረን ይችላል የሚለውን ነገር ማየት ያስፈልጋል ማለት ነው። ስለዚህ እዚህ ጋር የምናየው ምንድነው ለምንሰራቸው ስራዎች አስፈላጊ የሆኑ ነገሮች መኖራቸውን ሳናረጋግጥ ቢዝነስ የምንጀምር ከሆነ ያ ቢዝነስ ዞሮ ከውድቀት ወይም ደግሞ ከኪሳራ አይድንም። ምክንያቱም አንደኛ እዛ አካባቢ ላይ ያሉ የውሃ ወጪዎች ከፍተኛ የሆነ የውሃ ወጪ ካለ ከምግብ ጋር ተዳምሮ ወይም ደግሞ ከምንሰራው ሌላ ተጨማሪ ወጪዎች ጋር ተያይዞ አጠቃላይ የማምረቻ ዋጋችንን ስለሚያወጣው እኛ ልናገኝ የምናስበው ፕሮፊት ማርጂን ወይም ደግሞ የመጨረሻ ላይ የምናገኘው ትርፍ አናሳ ይሆናል። ስለዚህ አናሳ ትርፍ አገኘን ማለት ደግሞ ያን ቢዝነስ በቀጣይነት ልንሰራው የማንችልበት ደረጃ ልንደርስ እንችላለን። ስለዚህ ለመቋረጥ ይገደዳል ማለት ነው። ሌላው ደግሞ ገበያን ታሳቢ ማድረግ ያስፈልጋል። አካባቢው ላይ ለምናመርተው ምርት ገበያ አለው። አምርተን የት ነው የምንሸጠው? ስለዚህ ምን ያክል ገበያ የገበያው አቅም ምን ያክል ነው የሚለውን ነገር ከወዲሁ ማየት ያስፈልጋል ማለት ነው። ስለዚህ እነዚህን ካካተትን በኋላ ቢዝነስ መጀመር የምንችልበትን ሐሳብ አትሊስት በሐሳብ ደረጃ ይዘናል ማለት ነው፣ ወይንም ታጥቀናል ማለት ነው። ከዛ በመቀጠል ቢዝነሱን በምን መልኩ እንሰራለን የሚለውን መለስተኛ ፕሮፖዛል እናዘጋጃለን ማለት ነው፣ የሥራ ፕሮፖዛል። ስለዚህ እነዚህ ከላይ የጠቀስኳቸው አጠቃላይ የሚያስፈልጉን ለምንድነው? የአእምሮ ዝግጁነት እንዲኖረን። ለምሳሌ የግል ፍላጎት ሲኖረን ወይም ተነሳሽነቱ ሲኖረን አእምሮአችን ዝግጁ ይሆናል ለሥራ ማለት ነው። ስለዚህ በዛ ሰዓት ልናደርጋቸውም ልንሰራቸው የምናስባቸውን ነገሮች ማንሰላሰልና ስለዛ ማሰብ እንጀምራለን ማለት ነው። ሁለተኛ ደግሞ ምናልባት እዛ አካባቢ ላይ የተወሰነ የሚሰሩ ሰዎች ካሉ ግንዛቤውን መውሰድ ወይም ደግሞ በመንቀሳቀስ አካባቢው ላይ እኔ ያሰብኩት ስራ እኔ ያሰብኩት ቢዝነስ በምን ያክል ሰዎች እየተሰራ ነው እዛ አካባቢ ላይ። ስለዚህ እንዴት ነው ምንድነው የገጠማቸው ሁኔታዎች እያል በሰፊው እንድናይ ያስችለናል። ካየን በኋላ እነሱ ላይ ያለው መልካም ተሞክሮ ወይም መልካም ጎኑ ምንድነው? ያጋጠማቸው ችግሮች ምንድናቸው? ሁለተኛ ደግሞ የወሰዱትስ መፍትሄ ምንድነው? አጠር ያለ መለስተኛ ዳሰሳ ማድረጉ ለቀጣይ ስራችን ምቹ ሁኔታን ሊፈጥርልን ይችላል ማለት ነው። ሌላው ደግሞ መነሻ ካፒታል ነው። አንዳንድ ጊዜ መነሻ ካፒታላችንን ምናልባት እንደየስራው አይነት ለምሳሌ የወተት ሀብት ልማት ወይም በወተት ሀብት ልማት መሰማራት ከፈለግን የመነሻ ካፒታሉ በጣም ትልቅ ነው የሚሆነው። ምክንያቱም አንድ ላም ወይም ጊደር ከ200 ሺህ ብር በላይ ወይም ከ250 ሺህ ብር በላይ አሁን ባለው ገበያ ምናልባት ቶሎ አርግዛ ወደ ምርት የምትገባልን ጊደር ልናገኝ እንችል ይሆናል። ስለዚህ 10 ጊደር ከሆነ የኛ ዓላማ ይሄን ብር ከየት እናገኛለን የሚለውን ነገር ማሰብ ያስፈልጋል። እሱ ብቻ አይደለም፣ የመኖ ምንጫችን ከየት ነው? የመኖ ምንጭ ብቻ ሳይሆን ደግሞ መኖ ምን ያክል ያስፈልገናል? እንግዲህ የወተት ከብት እንደ ምሳሌ ያነሳሁት ካሰርን በኋላ መኖ ፍለጋ አንሄድም። አትሊስት ለተወሰነ ወራት የሚያገለግል መኖ አንድ ጊዜ ማስገባት ያስፈልገናል። እንግዲህ መኖ ወደፊት በትንታኔ የሚመጣበት ይሆናል። ዶሮም በተመሳሳይ ሁኔታ ነው። ስለዚህ የዶሮ የዘር ምንጩ ከየት አገኛለሁ? ምን ያክል ዶሮ መግዛት እችላለሁ? እንግዲህ አንድ ጫጩት ቢያንስ ከ150 ብር ጀምሮ የደረሱ ቄቦችን ልናገኝ የምንችልበት እድል አለ።
ስለዚህ ከ150 እስከ 200 ብር ባለው የምናገኝ ከሆነ ምን ያክል ቄብ ሼዳችን ሊችል ይችላል፣ አቅማችን ሊችል ይችላል። ስለዚህ ወረታችን በዛ ሊወሰን ይችላል። ያ ብቻ አይደለም፣ የተለያዩ ሕክምና ወጪዎች አሉ። መጠባበቂያ ገንዘብ ሊያስፈልገን ይችላል። መኖ ቀደም ብዬ እንዳልኳችሁ በአንድ ጊዜ ወይም ደግሞ እለት ከእለት እየሄድን መግዛት አንችልም። ይሄ አዋጭ የሆነ ስራ አይደለም። ስለዚህ ማድረግ ያለብን ምንድነው? በመጀመሪያ ደረጃ ቢያንስ ለተወሰነ ወራት ሊያገለግለን የሚችል መኖ በስቶራችን ሊኖር ይገባል ማለት ነው። ስለዚህ እነዚህን ታሳቢ ያደረገ የገንዘብ ወይም መነሻ ወረት ያስፈልገናል ማለት ነው። ሌላው ደግሞ ቀደም ብዬ እንደዘረዘርኩት ጥሬ ዕቃ በአካባቢው ላይ መኖሩን ካላረጋግጥን ዝም ብለን በደመ ነፍስ የጀመርነው ቢዝነስ ከሆነ የጥሬ ዕቃ አቅርቦት ችግር ይገጥመናል። ወይም ደግሞ የጥሬ ዕቃ አቅርቦት እጥረት ሲጨምር የጥሬ ዕቃ አቅርቦት ዋጋችን ከፍ ይላል። የጥሬ ዕቃ አቅርቦት ከፍ ካለ የማምረቻ ዋጋው ሲጨመርበት በጣም የተጋነነ ወይም ደግሞ በጣም የወጣ ዋጋ ይሆንና ተወዳዳሪነት ውስጥ እንድንቆይ አያደርገንም። እዚህ ጋር ማወቅ ያለብን ነገር እንደ አዲስ የቢዝነስ ተቀላቃይ ወይም ደግሞ ቢዝነስ ጀማሪ አብዛኛው ነገሮች ምናልባት አዲስ ነው የሚሆኑት። የገበያ ሁኔታ ሊሆን ይችላል፣ የጥሬ ዕቃ አቅርቦት ግዢ፣ የጥሬ ዕቃ አቅርቦት ተመን፣ የጥሬ ዕቃ አቅርቦት የሚያስፈልገን ብዛት፣ መጠን፣ አያያዝ፣ ስቶሬጅ፣ እነዚህ ሁሉ ቀጣይ ቪዲዮ ላይ በሰፊው እያንዳንዱን የምንተነትንበት ይሆናል ማለት ነው። ሌላው ደግሞ የት ነው የምንሰራው የሚለውን በኪራይ የምንሰራ ከሆነ ምን ያክል ነው ኪራዩ? አዋጭ ነው? ለምሳሌ ዶሮ እርባታ የምንሰራ ከሆነ ቢያንስ ሞርታሊቲ ሬት አለው ማወቅ ያለብን ማለት ነው። ስለዚህ እነዛ ዶሮዎች ምን ያክሎቹ ደርሰውልኝ አት ፋይናል ስቴጅ ገበያ ላይ አቀርባለሁ የሚለውን ነገር ማወቅ ያስፈልጋል። ስለዚህ ቦታውን በኪራይ የምንይዘው ከሆነ አዋጭነት ጥናት ካልሰራን በኋላ ዞሮ ከመክሰር አንድ ነው። ስለዚህ ማድረግ ያለብን በተቻለ መጠን ተመጣጣኝ የሆነ የገበያ ዋጋ መሰረት ያደረገ የቤት ኪራይ ካገኘን ወይም ሼድ ካገኘን ብንጀምር ሊያዋጣን ይችላል ማለት ነው። በተለይ በትንንሽ ቁጥር የምንጀምረው ዶሮ የሚመከር ቢሆንም በኪራይ ቤት ግን አዋጭ አይደለም። ምክንያቱም የኪራዩን ዋጋ መልሶ የሰራተኛ ዋጋ መልሶ የቁሳቁስና አንዳንድ ነገሮች በተለይ የመኖ አቅርቦቱን ዋጋ አጠቃላይ ሸፍኖ ትርፍ እናገኛለን የሚለው ነገር ይከብዳል። ስለዚህ እዛ ላይ ሊታሰብበት ይገባል ማለት ነው። ስለዚህ ሼድ ቀደም ብዬ እንዳልኳችሁ መስሪያ ቁሳቁሶች በተለይ እንደ ጀማሪ እጅግ በተጋነነ ቁሳቁስ ባንጀምረው የተሻለ ይሆናል ማለት ነው። እጅግ የመስሪያ ቁሳቁስ ለምሳሌ ዶሮ ከወሰድን እጅግ በጣም ሶፊስቲኬትድ የሆነ የመስሪያ ቁሳቁስ የምንጠቀም ከሆነ የመስሪያ በጀታችንን ይይዝብናል። ስለዚህ ቀጣይ ላይ ልንሰራ ያቀድነውን ነገር በእቃው ስለተያዘ የገንዘብ እጥረት ሊገጥመን ይችላል። አንለስ ኤንድ አዘርዋይስ ብድር ወይም የብድር ምንጭ አግኝተን ያንን ጋፕ የምንሞላበት እስካልተፈጠረ ድረስ ማለት ነው። ስለዚህ በተቻለ መጠን ለጀማሪ ቢዝነሶች በተለይ ወጣትና ሴት የግብርና ቢዝነስ ወይም ኢንተርፕረነርስ የሚመከረው አካባቢ ላይ ባሉ ማቴሪያሎች ቀለል ያለ ዋጋ ባላቸው ማቴሪያሎች መጀመር ይገባል ማለት ነው። ሌላው ደግሞ ገበያ ነው። ገበያን ማወቅ ማጥናት ያስፈልጋል። ገበያን ሳናቅና ሳናጠና ምናልባት የመነሻ ዋጋችን የሰራንበት የማምረቻ ዋጋችን ሲደመርበትና የጥሬ ዕቃ ዋጋችን ሲደመርበት የተወሰነ ፕሮፊት ማርጂናችን በጣም የጠበበ ይሆናል። ስለዚህ ፕሮፊት ማርጂን በጣም ጠበበ ማለት ደግሞ ገበያው ላይ ወይም ደግሞ ኮምፒተንት ዊዝ ኤግዚስቲንግ ማርኬት ላይ መቆየት አንችልም። ምክንያቱም ከኛ ጋር ሊወዳደሩ የሚችሉ በጣም ልምድ ያላቸው በጣም ገበያው ላይ የቆዩ ደንበኛ ያላቸው ገበያውን በደንብ የሚያውቁ ስለሆኑ በጣም እዚህ ላይ ብልሃትና ስልት ማማከር አገልግሎት ያስፈልጋል። ስለዚህ እነዚህን ተግባራዊ በማድረግ የቢዝነስ አይዲያ ወይም ደግሞ ቢዝነስ ስለፈለግነው ቢዝነስ ወይም ስለምንሰራው ቢዝነስ ፕሮፖዛል ማዘጋጀት የግድ ይለናል ማለት ነው። ጀስት ላይክ ሮድ ማፕ ማለት ነው። ቢዝነስ ሮድ ማፕ ሆኖ ያገለግለናል ማለት ነው። ስለሆነም ተመልካቾቻችን፣ አድማጮቻችን በቀጣይ ቪዲዮአችን የቢዝነስ ፕላን
ጠቀሜታዎችን በዝርዝር የምናይበት ይሆናል። ለዛሬው በዚሁ ይብቃን። ከልብ እያመሰገንኩኝ ላይክ፣ ሼር እና ሰብስክራይብ ማድረጉን እንዳትረሱ እያልኩ ከልቤ ጠይቃለሁ። አመሰግናለሁ።